ትለኛለህ እንዴ? አዎ ምን ባለ ትዳር ነህ፣ በዛ ላይ የልጅ አባት ነህ። ከባለቤቷ ጋር ብትለያይ እንኳን ያለምንም ችግር በደስታ መኖር ትችላለች። እኔ በፍጹም ትዳሬ መፍታት አልፈልግም። እኔ መደባበቅ ሰልችቶኛል። ወክ እያደረግን እንድናወራ ነው የምፈልገው። አልችልም። ታዲያ የብቻ የሆነው ፍቅርሽ እንዴት የጋራ ሊሆን ቻለ? ምንድን ነው የሚያስለቅስሽ? ትናንት የሰራው ስህተት ነው የሚያስለቅሰኝ። አንተ እውነቱን ልንገርህ፣ ሰው ሲያልፍለት በፍጹም አትወድም። እውነት እየታዘብኩ ስለሆነ አትወድም። አስጠንቅቄ ነግሬ ጭራሽ በዚህ ሰዓት እንደዚህ ሆነ ትመጣለህ? ንቀት መሆን ነው። ምን ታመጫለሽ? እናቴ የት ሄዳ ነው? ሄዳለች። አባቴ አደርስ ብላኝ ነው ሄደችው። ከየት ያመጣሽው ንቀት ነው ቤቱን ልጁን ጥሬ ሳትናገር የምትሄጂው? አንተ እንደፈለክ ስትሆን አንድ ቀን ነግረኝ ታውቃለህ? ከኔ ጋር እየተፎካከርሽ ነው። በጣም የምትደንቂ አስገራሚ ሴት ነሽ። ሄሎ ሶስና፣ ዝጊ። አየሻል? ገና ስልክሽን ከመክፈትሽ ምን ያህል ጊዜ እንደደወለ? 12 ጊዜ ደውሏል። ዝም ካልሽው ገና 112 ጊዜ ይደውላል። ዋናው ቁም ነገር በዚህ ሰዓት ምን እየተሰማው እንደደወለ ማወቅ መቻል ነው። ምን እየተሰማው ይመስልሻል? ያው ስላላነሳውለት ተናዶ ሊሆን ይችላል። ለምንድን ነው የሚናደደው? ስልኩ ስላላነሳውለት። ስልክ ስላላነሳሽ ብቻ አይደለም የሚናደደው። ይኸውልሽ ያችን ጨዋዋን ሱስና ረስቶ እሱ እንደማያውቃቸው ባለጌ ወንዶች ከማንም ወንድ ጋር እየተንዘላዘልሽ እንደሆነ ያስብና እርር ድብል እያለ ይመስለኛል። አይ እንደዛ እንኳን አይጠራጠረኝም፣ ያምነኛል። አንቺ እኮ ታማኝ ሴት ስላልሆንሽ አይደለም የሚጠራጠርሽ፣ እሱ ራሱን ስለማያምነው ነው። ወንዶች ራሳቸውን ስለማያምኑ ነው ሴቶችን የሚጠራጠሩት። ያው ሊሆን ይችላል ይችላል። ባለሙያ መሆን የረሳሽው እንዴ ነው እንጂ በጣም ይገርማል። ግን ይኸውልሽ ሱስና፣ እዚህ ምድር ላይ ምንም የሚገርም ነገር የለም። የሰው ልጅ ሊሳሳት ነው የተፈጠረው። ይሳሳታል፣ ከስተቱ ይማራል፣ ይወድቃል፣ ይነሳል። እንደዚህ እያለ ነው ህይወት የሚቀጥለው። አረ ይሄ ነገር ቢበቃኝ ይሻላል እንዳልሰክር። ስከሪያ እሱ ሁል ጊዜ እየሰከረ እያስቀየመሽ አይደል እንዴ? አንቺ ዛሬ ጠጥተሽ መስከር እንደምትችይ ብታሳዩን ችግር አለ? ሱስና ትዳር የሚጸናው በኩልነት ነው። ጠጪኝ። ስልኩን አንሺውና ስራ ላይ እንደሆንሽ ስጨርሽ እንደምትደውይ ንገሪውና ጆሮ ላይ ዝጊው። ስራ ላይ እንደሆንሽ ስጨርሽ እንደምትደውይ ንገሪውና ጆሮ ላይ ዝጊው። ሄሎ ሶስና፣ ስራ ላይ ነኝ፣ ስጨርስ እደውልልሃለሁ። ዝም ብላ አትደውል። ሄሎ ሄሎ አሁን ትንሽ ድምፅሽን ስለሰማሁ ይረጋጋል። ሱስና
ስራችንን በሚገባ እየሰራን ነው። አትጨናነቂ። ዝም ብለሽ ዘና በይ። ወዳጅ ጠጪ። ከኔ ጋር ነሽ? አንተ ደግሞ ለምን ስልክ ማታነሳው? ተኝተን ነዋ። አሁንም ልጁ ተኝቷል። እንዳልበጠብጣቸው በረንዳ ላይ ወጥቼ ነው እያወራ ያሉት። በሰዓት ትተኛለህ እንዴ? እኔ ላምድ ደርሻለሁ። አንተ መተኛት አቅሙ እንዴት አገኘው? ሁለታችንም እንቅልፍ ከምናጣ ብተኛ ይሻላል ብዬ እኮ ነው። አንተ ማን ተነካ? እኔ ነኝ እንጂ ቁም ስቅሌን ያየሁት እንዴ። ስደውላት እኮ ጭራሽ ስራ ላይ ነኝ ስጨርስ ደውላለሁ ብላ እኮ ጆሮ ላይ ዘጋችሁ። ስልክ ካነሳችማ እኮ ተስፋ ነው። አንተ ትንሽ ጠብቃት። እንዴ ብዬንም ታገሳት። ቆይ እንደዚህ አይነት ድፍረት የተዳፈረችው ማን አይዞሽ ብሏት ነው? ምን አውቄ ስትመጣ ራሷን ብጠይቃት አይሻልም እንዴ? በዚህ ሰዓት ትቀልዳለህ? በዚህ ሰዓት ደውሎ እንዴቱ ማብረጃ ማድረጉ ሳይቀር ጭራሽ ጆሮ ላይ ይዘጋል። ሰው ግን ክብር አይገባው። መጠጥ ግን ጭንቀትን ያስረሳል፣ ዘና ፈታ ያደርጋል። ምክንያቱም ልክ ስለሆንሽ። በእናንተ በዶክተሮች ግን መጠጥ ምናምን ይታዘዛል። በሳይኮሎጂ የጭንቀት መጠኑ ተለክቶ ጭንቀት በሜትር ይለካል እንዴ? ጭንቀት እንኳን በሜትር አይለካም። የራሱ መለኪያ መሳሪያ ነው። ቶ የፈለገ ቶ ቼርስ። በጣም ደስ የሚል ጊዜ እያሳለፍን ነው አይደል? በጣም እንደዚህ ዘና ፈታ ካልኩኝ ስንት ጊዜ አይደል? ቴንክ ዩ። ግን ምን አይነት ርቀት ነው? በዚህ ሰዓት ጩኸት ምናምን መስማት አልፈልግም። ጭዋለው የምትል ከሆነ ስልኩም ጆሮ ላይ ነው። እሺ የምዘጋው። እሺ የት ነሽ? እሺ እንደዚህ ረጋ ስትል ነው መግባባት የምንችለው። እንደዚህ ሁሉ ጊዜ ብትረጋጋ እኮ ያ ሁሉ ችግር አይፈጠርም ነበር። ለማንኛውም እየመጣው ነው። ወጥተህ ትቀበለኛለህ? ካልቻልክ ምንም ችግር የለውም፣ እዚሁ ማደር እችላለሁ። የት ነው የምታድሪው? ያለሁበት ነው። እና መንገድ ላይ ልደርልህ? የት ደርሰሻል? መጥቼ እቀበልሻለሁ። ቴንኪው የኔ ባል። ስደርስ እደውልልሃለሁ። እሺ? አመሰግናለሁ እያልኩ እኮ ነው። እንዲህ ስክር ብለሽ ስለባለክሽልኝ እኔ በጣም አመሰግናለሁ። አንተ እየተሳደብክ ነው እንዴ? ይኸውልህ ስመጣ እጨቃጨቃለሁ ብትል ቀጥ ብዬ ነው የምወጣልህ። በቃ ደግሞ ጥሩ፣ አሁን ቶሎ ነኝ። ወይኔ እኔ ወይ ያ ሁሉ ድንፋታ ልክ ልኩን ስነግረው እንዴት ወርቅ አደረገው። ይኸውልሽ ገና ምን አይተሽ ጸጥ ለጥ ብሎ አርፎ እንዲቀመጥ ነው የማደርገው። ካሰብነው በላይ ውጤታማ እየሆነ ነው። አሸብርዬ ወይዬ እንዴት ብዬ እንደማመሰግንህ አላውቅም። የማላውቀውን ሰላም እረፍት እንዲሰማኝ እኮ ነው ያደረገኝ። ኧረ ምንም አትቸገሪ። እኔ እኮ ስራዬን ነው የሰራሁት። እኔ ይኸውልሽ ዋናው እንዳንቺ አይነት ሴቶች እረፍት ሲያገኙ ነው ደስታዬ። በዛ ላይ እንዳንቺ አይነት መልካምና ቆንጆ ሴት ማገልገል ከክፍያ በላይ። ዋው! አንዳንድ ሰዎች ሲፈጥራቸው መልካም ይሆናሉ። ታድለ ግን
አሸብርዬ ወይ አነጋገር ትህትና ምናምን ደስ ሲል በእውነት ምስጋና እጅ በመሳብ ስገልጽ በጣም ደስ ተሰማኛል። ቺርስ። ይሄ ነገር ይበቃል። በቃ እንሂድ። በቃ አሸብርዬ እንሂድ እስኪ። ደህና ደሪልኝሽ። ደግሞ እንደነገርኩሽ ለሚጠይቅሽ ጥያቄ ሁሉ ኮስተር ብለሽ መልሽለት። እሺ እሺ ጭራሽ ጥንብዝ ብለሽ ሰክረሽልኛላ። ኧረ ትንሽ ነው ሞቅ ያለኝ። ያስታውቅብኛል እንዴ? ከማን ጋር ነው የመሸሽው? ከማንስ ጋር ቢሆን ይመለከታል። የት ነው የምትሄጂው? ወደ መጣሁበት ነው። ነይ ቤት ግቢና እንነጋገራለን። አልገባም አልኩህ። በቃ አልገባም። አንቺ እኔ ዛሬ መንገድ ላይ ማሳበሩ ነው ያለማሽ? ምንድን ነው ጭቅጭቅ ምናምን አልፈልግም ብዬሽ አልነበር? ሸወርከኝ ማለት ነው። በሰላም ታሪያለሽ። ነይ ወደ ቤት እንግባ። ሰላም የምታሳድረኛል መሰለኝ። ስለዚህ ወደ መጣሁበት ልመለስ። ነይ አሁን ግቢ። ነይ ግቢ። ነይ ግቢ። ነይ ግቢ። እያኩላላኝ እኮ ከማን ጋር ስትዘላዘይ የመሸሽው? ከማንስ ጋር ባመሽ ምን አገባው? ሚስቴት እንዳመሸሽ መጠየቅ የለብኝ? ሚስቴ ናልከው እንደዚህ ዘና ማለት ሲጀምር እንዴ ሚስት መሆኔ ትዝ አለ። ጭራሽ መጣል ይሄ ነበር የቀረ። ከባለ ትዳር ሴት ጋር ማምሸት ይዝናል፣ ያስደስታል በጣም። ለምን እንደሆነ ታውቃለህ? ባለ ትዳር ሴት ተዝናንታ ስለማታውቅ ትንሽ ፈታ ስትል ደስታዋ ራሱ ያስደስታል። ተሸውዳል። ከልቧ ተደስታ አይደለም፣ ትንሽ ጭንቀቷን ስታራግፍ የሆነ ደስታ ያገኘች መስሏት ነው። ልክ እኮ ነህ። ግን የአንዲት ቆንጅዬ ሴት ጭንቀት ማራገፊያ መሆን በራሱ ደስ አይልም? ወይኔ የዛሬዋ ደግሞ ትለያለች። እየሰከረች በሄደች ቁጥር እየፈካች እየደመቀች ነው የምትሄደው። ደስ ስትል ዋው! አንተ በቃ ስለ ራስ ደስታ ብቻ ነው የምታስበው? አዎ፣ በመጀመሪያ ራሴን ማስደሰት ስችል ነው ሌላውን ማስደሰት የምችለው። ቅድሚያ ለራስ። ኦኬ። ሲበዛ ራስ ወዳድ ሰው ነው። ቆይ እናል ምን አድርጌ ነው እንደዚህ የምትወቅሰኝ? ያለሙያ ገብተህ የስንቱን ትዳር እያፈረስክ ነው። ከዚህ በላይ ምን ጥፋት አለ? ስነ ስርዓት። እኔ የማንንም ትዳር አላፈረስኩም። በትዳራቸው የተጨነቁ ሴቶችን ዘና ለማድረግ እየሞከርኩ እንጂ። የምታወራውን ወቅ። ኦኬ። አንተ አይምሮን ድፍን አድርገዋል። መጨረሻን ያሳምርልን። ጎበዝ። እንደዚህ መልካሙን አስብልኝ እንጂ ጓደኝነት ለመቼ ነው? አንተ እቺ ሱስና የምትባል ልጅ እየናፈቀችኝ ነው። ኧረ እባክህ በእውነት የሆነ ሳቋ አይኔ ላይ ድቅን እያለ ነው። ስማ፣ ሳቅ እንደዚህ ይናፍቃል እንዴ? ቁጭ ቤት እኮ እየጠበኩሽ እኮ ነው። ለምን እንደምትጠብቀኝ? የምንነጋገረው ነገር አለ። ቁጭ ቤት እንነጋገር። ምን ቀረህና ነው የምንነጋገረው? ልጁን ትምህርት ቤት ላደርስ ነው። ጥሩ አድርሺውና ተመልሰሽ ነይ። ቁጭ ቤት እጠብቅሻለሁ። ፍጠኝ።
እንዴት ከረማችሁ? ውድ የሀበሻ ድሪል ቤተሰቦች፣ አሸብር ታረቀኝ ነኝ፣ የጋብቻና የትዳር አማካሪ። በዚህ ፕሮግራም በትዳር ዙሪያ የሚነሱ ችግሮችን እያነሳን እንማማራለን። ዛሬ ሴቶች የባሎቻችሁን ባህሪ እንዴት በቀላሉ መለየት እንደምትችሉ 10 ነጥቦችን አጋራችኋለሁ። ባልሽ ቀይ ቀለም የሚወድ ከሆነ በተፈጥሮ ኃይለኛና ጀብደኛ መሆኑን ትረጃለሽ። ባልሽ ሰማያዊ ቀለም የሚወድ ከሆነ ሩህሩህና ለሰው አዛኝ መሆኑን በቀላሉ ማወቅ ትችያለሽ። ስለዚህ የባልሽን የቀለም ምርጫ በማወቅ የባልሽን ባህሪ ጠንቅቀሽ ማወቅ ትችያለሽ። ወደ ሁለተኛው መረጃ እናልፋለን። ሁለተኛው የባልሽን አመጋገብ በማወቅ በቀላሉ ባህሪውን መለየት ትችያለሽ። ስጋ አፍቃሪ ከሆነ በውስጡ ሳያውቀው የጭካኔና የጀብደኝነት ባህሪ ያለው ማለት ነው። ባልሽ ቬጂቴሪያን ከሆነ ሩህሩህና ለሰው አዛኝ እንደሆነ በቀላሉ ትረጃለሽ። ሶስተኛ ባልሽ የእግር መንገድ የሚወድ ከሆነ በትዳሩ ትዕግስተኛ መሆኑን እወቂ። አራተኛ ባልሽ አብዝቶ ስለ ሀገሩና ስለ ባንዲራ የሚያወራ ከሆነ በቀላሉ የቀድሞ ወታደር መሆኑን ማወቅ ትችያለሽ። አምስተኛ ባልሽ ጠዋት ማታ ስለሚለብሰው ልብስ ስለሚያደርገው ጫማ የሚጨነቅ ከሆነ እህቴ ልምከርሽ፣ በትዳሩ ታማኝ ላይሆን እንደሚችል እወቂ። ስድስተኛ ባልሽ አንድ ልብስ ላይ ችክ የሚል ከሆነ በቀላሉ ስቁንቁን እንደሆነ መረዳት ትችያለሽ። ሰባተኛ ባልሽ ጠዋት ለስራ ከወጣ ጀምሮ እስኪመለስ በቀን ለስንት ጊዜ ይደውልልሻል? ከ3 ጊዜ በታች ከደወለልሽ እህቴ ልምከርሽ፣ ባልሽ ያፈቅረኛል ብለሽ አታስቢ። 8ኛ ባልሽ የውስጥ ሱሪ መልበስ ይወዳል ወይስ አይወድም? በጥብቅ ተከታታዩ። ከወደደ ልቡ የብዙ ሴቶች ሊሆን ይችላል፣ ካልወደደ ግን እመኙ ያንቺ ብቻ ነው። 9ኛ ባልሽ አብዝቶ የህፃናት ፕሮግራም የሚከታተል ከሆነ ልጅ ፈልጓል እስኪ ጠይቅሽ አትጠብቂው፣ ውለጅለት። 10ኛውና የመጨረሻው እንዲሁም ወሳኙ ባለቤትሽ ከስራ ደክሞት ሲመጣ በቀጥታ ወደ መኝታ ቤት ገብቶ የሚያርፍ ከሆነ እህቴ ባክሽን ልምከርሽ፣ በማታ ቡና ማፍላቱን ተይውና ወደ መኝታ ቤት ሄደሽ ባልሽን ተንከባከቢው። ውድ የሀበሻ ድሪል ቤተሰቦች፣ ለዛሬ የባሎቻችሁን ባህሪ በቀላሉ የምታውቁበትን 10 ነጥቦችን አጋርቻችኋለሁ። ቤተሰቦቼ የዛሬው ፕሮግራም ይህንን ይመስል ነበረ። በተለይ ሴቶች የባሎቻችሁን ባህሪ በቀላሉ እንድታውቁ ይረዳችኋል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የዛሬው ፕሮግራማችን እዚህ ላይ ያበቃል። ቻው ቻው። ከዚህ በኋላ የባሎቻችን ባህሪ ሲቀየር መጨነቅ አበቃ። በሰማነው መሰረት እየተከታተልን በቀላሉ የሚፈልጉትን መሆን ነው። ወይ አንቺ ደግሞ የዩቲዩብ ወሬ ያምነሽ ነው? ለምን አላምንም? የተባበሩት መንግስታት ያስጠናው ጥናት እኮ ነው። በዛ ላይ ሰውየው ታዋቂ የትዳር አማካሪ ነው። ቆይ ባልሽ ስጋ ልጋብዛችሁ የሚለው ስጋ ስለሚወድ ነው አይደል? አዎ። ስለዚህ በጣም ጨካኝ ነው ማለት ነው። ኧረ አይደለም፣ ባሌማ በጣም ጥሩ ሰው ነው። አይመስለኝም። ስጋ የሚወዱ ወንዶች በጣም ጨካኝ ናቸው ተብሏል። ለካ ባሌ ሁሌ ሰላጣ ስሪልኝ የሚለኝ ሩሩ ስለሆነ ነው። ጉረኛ። የአንቺ ባል ቀይ ቀለም የሚወደው ኃይለኛ ስለሆነ መሰለኝ። ኃይለኛማ ኃይለኛ ነው፣ ግን ለሚስቱ ሳይሆን ለጠላቶቹ። ቤቤ ወሬሽን ቀይሪ። እንደዚህ አይነት ወሬ አይመቸኝም። ማለት ፍቅረኛሽ ሆኖ እሱ ሲፈልግሽ ላይሆን 3-4 ወር ቆይቶ ሲያገኝሽ ለምን እሺ ትይዋለሽ? በጣም ስለማፈቅረው ጨክኜ መለየት አልቻልኩም። ምንስ ብታፈቅሪው ከሰውነት ተራ አውርዶ እንደ ዕቃ ሲያጣጥልሽ እንዴት እሺ ብሎ ህሊናሽ ሊቀበለው ቻለ? ሰው እኮ ከእንስሳ የሚለየው ክቡር ፍጡር ስለሆነ ነው። ምን ላክ ፍቅር ነው ያዋረደኝ። አይ ፍቅር አይደለም ያዋረደሽ፣ አንቺ ነሽ በአደባባይ ፍቅርን ያዋረድሽው። ማለትማ ይኸውልሽ ሀገር ሉዓላዊነት እንዳላት ሁሉ ግለሰብም ግላዊ ሉዓላዊነት አለው። የሀገር ሉዓላዊነት በደም በአጥንት እንደሚጸና ሁሉ ግላዊ ሉዓላዊነትም በጥልቅ መስዋዕትነት መጽናት አለበት። አየሽ ያንቺ ባለቤት በአደባባይ ማንነትሽን ሉዓላዊነትሽን ደፍሯል ብቻ ሳይሆን ከመሬት በታች አድርጎ ረግጦታል። በፍጥነት ሉዓላዊነትሽን ልታስከብር ይገባል። እንዴት ሉዓላዊነቴን ማስከበር እችላለሁ? በጣም ጥሩ ጥያቄ። ይኸውልሽ አንቺ ስትፈልጊው እንጂ እሱ ሲፈልግሽ በፍጹም ሊያገኝሽ አይገባም። ስለዚህ አሁኑኑ ስልኩን ብሎክ ታደርጊዋለሽ። ምናልባት በተደጋጋሚ እየደወለ የሚያስቸግርሽ ከሆነ ትደውይና ከዚህ በኋላ አንቺ ሳትፈልጊ ማውራት እንደማይችል አስጠንቅቀሽ ትነግሪዋለሽ። ገባሽ? ሌላውና በጣም ወሳኙ ጉዳይ ባልሽ በፈለገ ሰዓት እንደፈለገ እየመጣ ይህንን ክቡር ገላሽን እንዲነካ በፍጹም እንዳትፈቅጂለት። በመጨረሻ እንደዚህ የናቀው ማንነትሽ በጣም ክብር እንዳለው እንዲያውቅ
ሊያናግርሽ ከፈለገ እንኳን የሚያስፈልግሽን ሁሉ አሟልቶ እንደሆነ አስጠንቅቀሽ ንገሪው። የምፈልገውን ማለት የምፈልጊውና ብዙ ገንዘብ፣ ውድ ስጦታ የመሳሰለው ምናልባት በብዙ አማላጅ ሊያናግርሽ ቢፈልግ እንኳን ውድ ቦታ ቀጥረሽ ነው ማናገር ያለብሽ። እሺ ግን ብሎክ ካረኩት እኔም ካልደወልኩለት እንዴት ሉዓላዊነቴን ማስከበር እችላለሁ? በቃ ይቅር አታገኙም። እንደውም ተገላገልሽ። ይቅር በጣም እኮ ነው የምወደው። የወደፊት ባሌ እንዲሆን እፈልጋለሁ። አይ እንግዲህ በሞላ ወንድ አትመጸዳደቅብኝ። እንዴት ነው የምትናገረው? እንደተናገርኩት ነው። እንደውም ምንሽን ማሰሚ ከሆነ በቀጥታ ቢሮን ለቀሽ ውጭልኝ። ከመጨረሻ እንድታለያየኝ አይደለም ገንዘቤን የከፈልኩ አብሬ የምሆንበትን ዘዴ እንድትነግረኝ ነው። ገንዘቤን መልስልኝ፣ እወጣልሃለሁ። ገንዘቤን መልስልኝ? በየትኛው ሀገር ነው እባክሽ የተከፈለ ክፍያ የሚመለሰው? እስካሁን የሰጠውሽስ ምክር በነፃ ነው እንዴ? አሁን ለተናገርከው ልከፍል? አዎ አልተጠቀምሽበትም እንጂ ቀጣይ የህይወትሽን አቅጣጫ የሚቀይር ትልቅ ምክር ነበር የሰጠውሽ። አሁን ቀጥታ ውጭልኝ ማለት ንዴቱን መቆጣጠር አቅቶ በጧት ተነስቶ ራሱን እንነጋገር አለኝ። ምን አልሽው? ተሻልኩት። በጣም ጥሩ። ይኸውልሽ በሙሉ የራስ መተማመን አቋምሽን አስረችው። በተለይ ባህሪው ካልተስተካከለ ትዳራችሁ አደጋ ላይ እንደሆነ ልትፋቱ እንደምትችሉ ራሱ አስረግጠሽ ነገር። እሺ ስራችንን በአግባቡ እየጨረስን ነው። ቅርቡ የባህሪ ለውጥ እንደሚያመጣ አልጠራጠርም። እንደጨረስሽ ወደ ቢሮ ነይ፣ መነጋገር ያለብን ጉዳይ አለ። እሺ እመጣለሁ። ቴንክ ዩ። ቻው። እሺ ለምንድን ነው የፈለከኝ? ቁጭ በይ። የጀመርሽው መንገድ ያዋጣኛል ካልሽ በዚሁ ቀጥይበት። አዎ አዋጥቶኛል፣ በደንብ እቀጥልበታለሁ። እንደፈለክ መሆን ላንተ ብቻ ነው እንዴ የተፈቀደው? እኮ ከኔ ጋር ፉክክር ውስጥ ገብተሻል ማለት ነው። ካንተ ጋር ምን ፉክክር አስገባባኝ? ከዚህ በኋላ እንደ በፊቱ መለማመጥ አልችልም። በክቶኛል። እስከ ዛሬ ድረስም የተጎዳሁት ለልጄ ብዬ ነው። እንዴ ለምን ግልጽ ማትናገሪ? እውነቱን እኮ ነው የነገርኩህ። የሆነ መናገር የምፈልገው ነገር አለ። ይዞሻት ተናገሪ። ምንም መናገር የምፈልገው ነገር የለም። አንቺ ከትዳርሽ ውጭ ሌላ ግንኙነት ስለጀመርሽ ከኔ ጋር ማቆም እንደምትፈልጊ ተረድቻለሁ። ባትነግሪኝም አውቄያለሁ። ኧረ እኔ ምንም አይነት ግንኙነት አልጀመርኩም። አንተ ሌላ ግንኙነት ጀምረህ እንዴ ባህሪ የተቀየረው? እኔ እንዳንቺ ባለጌ አይደለሁም። ምን ነው አንተ አመትም ሙሉ ስታመሽ የነበረው እኔ አንድ ቀን ባመሽ ነው ባለጌ ሆንኩት? ይኸውልሽ ታውን በኋላ እኔና አንቺ ነገር አብቅቷል። ከዚህ በኋላ እኔና አንቺ ተለያይተን ልጃችን እንዴት ማሳደግ እንዳለብን ነው መነጋገር ያለብን። ማለትማ ሁለታችን ተለያይተን ልጃችን እንዴት በጋራ እንደምናሳድግ አስቢበት። እንደዚህ በቀላሉ መለየት አለ እንዴ? ሱስና አንቺ ነበረ በተቀመጠበት ጥለሽው መሄድ ነበር። አትጨማለቅ። እኔ ግን ወስኛለሁ። በቃ እኔ ስለሚላ ላናገር ይፈራው። ወይዘሮ መቅደስ ከሚስት ጋር ስትጣላን እንዴትን ለማብረድ ያሳየው ቦታ የምትሄደው ስለምትወደኝ አይደል? አሁንም ትወደኛለህ ማለት ነው። ስለዚህ ቁልፉ ጥያቄ እንዴት ነው ተራርቆ መኖር የሚቻለው የሚል ነው። መጠጣት እፈልጋለሁ። ደስ ይለኛል። እንዴት እንደዚህ አይነት ርካሽ ነገር ታስበልሽ? እኔ እኮ ሙያዬን አክብሬ የሙያዬን ስነ ምግባር ጠብቄ የምሰራ ሰው ነኝ።